ሰላም እንዴት ናችሁ? ባለፈ ቀን የኮንሶን አይተን ነበር። እስኪ ዛሬ የአገውን እንመልከት። እኛ ላይ የእንግዳ አቀባበልን በተመለከተ ነው። አገዎች እንግዳን ሲቀበሉ ክብርና እንክብካቤ አገው ባህል መሰረት እንግዳ የእግዚአብሔር ስጦታ ተደርጎ ስለሚታሰብ እንግዳውም በትልቅ አክብሮትና በልዩ ሰላምታ ይቀበላሉ። ሌላኛው የእግር ማጠብና እንዲሁም ደግሞ የቅቤ የመቀባት ባህልም አላቸው። እንግዳው ከሩቅ አገር የመጣን እንግዳ እግር አጥበው ቅቤ የመቀባት ልዩ ቦታ የመስጠት ልዩ ባህልም አላቸው። ሌላኛው ደግሞ የማዕድ ግብዣ የሚያደርጉለታል። በአጭሩ በአገው ባህል መሰረት ልዩ የእንግዳ መቀበል ስነስርዓት አላቸው። ሁለተኛ ደግሞ ባህላዊ ምግቦቻቸውን በተመለከተ ነው። ዋና ምግቦቻቸው እንደ አካባቢ ቢለያይም ነገር ግን ቅደም ተከተል ነግራቸዋለሁ። ንጭባ ከገብስና ከቅቤ የሚሰራ፣ ቁልጡላ፣ ጭልፍ እና ከተለያዩ ከጥራጥሬዎችና እህል አይነቶች የሚዘጋጁ ልዩ ባህላዊ ምግቦች አላቸው። ሶስተኛው የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው የሚመስላል አራተኛ የአለባበስ ባህላቸው ነው። የአለባበስ ባህላቸው ፎቶ ላይ እንደምትመለከቷቸው ነው። አምስተኛ ሃይማኖትን በተመለከተ ነው። የአገው ሕዝብ ሃይማኖት ትንሽ ታሪክ ስላለው አጠር አድርጌ ማቅረብ ሞክሬያለሁ። ተከታትለው ነው። በአሁኑ ወቅት አብዛኛው የአገው ሕዝብ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነው። ታሪካዊ የላሊበላ ውቅር አብያተ ክርስቲያንን ያነጸው ዛግዌ ስርወ መንግስት የአገው ወገን መሆኑ ለዚህ ትልቅ ማረጋገጫ ነው። ሌሎች እምነቶች በጥንታዊ ታሪካቸው የይሁዲነት ወይም ደግሞ ብሉይ ኪዳን እምነት የነበራቸው ሲሆን በቅማንት አካባቢዎች ደግሞ የራሱ የሆነ ጥንታዊ ባህላዊ እምነት ወይም ደግሞ የቅማንት ባህላዊ እምነት ይስተዋላል። ጥቂት የማይባሉ የሰሜን ቢሊን አገው አካላት ደግሞ እስልምና እምነት ተከታዮች ናቸው። የአገው ሕዝብ ሃይማኖት ስድስተኛ የጋብቻ ባህላቸውን በተመለከተ ነው። አገው ሕዝብ ጋብቻ በወላጆችና በሽማግሌዎች ፍቃድ የሚደረግ ሲሆን ለሙሽሪት ባለቤት የሚሰጥ ልዩ የጥሎች ስነስርዓትም አላቸው። እንዲሁም ደግሞ በልዩ ድግስና ሙሽራውን በፈረስ በማጀብ ልዩ ማህበራዊ መደጋገፍን ያሳያሉ። ሰባተኛ የህዝብ ብዛታቸውን በተመለከተ የአገዎች የህዝብ ብዛታቸውን ትንሽ አጠር አድርጌ አቅርቤዋለሁ። ይህንን ተከታትለን እንመለስና እንጨርሳለን። የአገው ሕዝብ የህዝብ ብዛታቸው የመጨረሻው ይፋዊ መረጃ ኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ የመጨረሻው ሀገር አቀፍ የህዝብና ቤት ቆጠራ እንደ አውሮፓውያኑ አቆጣጠር በ2007 መሰረት አገው ብሔረሰብ አዊ፣ ቃምታ፣ ዋግ፣ ቅማንትን ጨምሮ ጠቅላላ ቁጥር ከ1 ሚሊዮን በላይ እንደነበረ ተመዝግቧል። የአሁኑ ግምት ቆጠራው ከተካሄደ ረጅም ዓመታት ስላለፉና አሁን ላይ ይፋዊ አዲስ ቆጠራ ባይኖርም አጠቃላይ የህዝብ ቁጥር እድገት ትንበያ መሰረት በማድረግ በአሁኑ ወቅት የህዝብ ብዛታቸው ከ2 ሚሊዮን በላይ እንደሚደርሱ ይገመታል። አስተውሉ፣ ይህ ቁጥር በተለያዩ የኢትዮጵያ ክፍሎችና በኤርትራ የሚገኙት የቢሊሊን አገዎችንም ያጠቃልላል። የህዝብ ብዛታቸውም በዚህ መልኩ ተቀምጠዋል ማለት ነው። እስኪ የአገው ህዝብ ባህል እንዴት አያችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ የአዊን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ።